ሰላም ውድ ተከታታዮቻችን፣ ዛሬም እንደተለመደው በባርነት ዘመን ስለተበደለችና ስለተዋረደች አንዲት ጎሳ የሚተርክ አሪፍ የህንድ ፊልም ይዘንላችሁ መጥተናል። በጥያቄው መሰረት ደግሞ ክፍል 2ን ይዘንላችሁ መጥተናል። ያለፉት ክፍሎች በዲስክሪፕሽን ሊንኩን ታገኙታላችሁ። ከመጀመራችን በፊት እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮ ከተመቻችሁም ደግሞ ላይክ ማድረግ እንዳትረሱ። ድሮ ከሻምሺራ ጋር ወደሚሰበሰቡበት ቦታ ይደርሳሉ። አጎት ዲብሻ ከኛ ወገን ብዙ ሰዎች ሞተዋል፣ እኛም ሻምሺራን እየጠበቅን ነበር፣ አሁንም በህይወት ያሉት ከፊት የቆሙት ብቻ ናቸው ይለዋል። እያንዳንዱም በየስማቸው ያስተዋውቁታል። ከ3 ሰዓት ወሬ በኋላ አሁን ነው ልክ ሻምሺራን እንደሚመስል ያስተዋሉት። ከመካከላቸው አንዱ ዛፍ ላይ ወጥቶ በከፍተኛ ድምጽ እነሆ ጊዜያችን ደረሰ ይላል። መጥረቢያውንም ይወረውርባቸዋል። ባሊ ግን ልክ እንዳንበሳ ቆሞ ይይዘዋል። ከዚያ በኋላ ወደ ሶና ሄዶ እንድትረዳው ይጠይቃታል። እሷም አንተ አይምሮ የሌለህ ልጅ በእንግሊዞች ፊት ብቻ እንዴት ትቆማለህ ትለዋለች። እርሱ ግን አይዞሽ እኔ ጋር የወንበዴ ቡድን አለ ይላታል። ወደ ኋላ ዞሮም ያዛውንቶቹን ቡድን አይታ በአግራሞት ትስቃለች። ይህንን ካየውማ እኔ እኮ ማፊያ ነኝ ማለት ነው፣ ጓደኞቼ ብዙ ናቸው ትላለች። ሶና ልትረዳው ትስማማለች። አባቱ የፈረመበትን የገንዘብ መጠን ለመሰብሰብ መሳሪያና ወርቅ መስረቅ ይጀምራሉ። የካሜሩን ጎሳዎች ቁጥር እየጨመረ ይሄዳል። ከነሱ ጋርም የስርቆት ተግባራቱ ይበራክታሉ። በማንኛውም ዝግጅት ውስጥ ገብተው ወርቁን ሰብስበው ይወጣሉ። የካዛ ጌቶች ወደ መርማሪው ሹዳ ይሄዳሉ። እንግሊዞች አዲሱን ሻምሺራ የሚይዝ መኮንን ልከዋል፣ እነሱ በአንተ ላይ እምነት አጡ እንዴ ይሉታል። ሹዳ በጣም ይናደዳል። ሌሊት ሲሆን የሹዳ ረዳት መጥቶ ማንኛውንም የተደረገ ዝግጅት ሰርቀዋል፣ ሁሉንም ዝግጅቶች ስታደምቅ የነበረችው ደግሞ ሶና ናት ይለዋል። ሹዳም አሁን ነገሩ ግልጽ ሆነ፣ ሶናን አምጡልኝ፣ በእሷና ክብር ይላል። በእርግጥም በማግስቱ ሶናን ያመጧታል። በገጠር ህዝብ ሁሉ ፊትም ያስሯታል። ሹዳም ለመሆኑ ሊያድንሽ ይመጣል ወይስ አይመጣም ንገሪኝ እስኪ፣ በምሽጉ ስትጨፍሪ ነበር፣ አሁን ግን መላካልሽ ደም እስኪሆን ድረስ ልገርፍሽ ፈልጋለሁ ይላታል። እሷም በሁለቱም ሁኔታዎች ነገሩ የሚያምር ነው የሚሆነው ብላ ትመልስለታለች። ሹዳም ይናደዳል፣ ይገርፋታልም። በዚህ መሃል በጣም ብዙ ቁራዎች ይመጣሉ። በዙሪያው ያሉ ዘበኞችም አንድ ባንድ ይወድቃሉ። ይህ እንዴት ሊሆን እንደቻለ ጨርሶ አይገባውም። በመጨረሻም ያ ጨካኝ አውሬ፣ ያ ሲያስበው ራሱ የሚፈራው ልጅ ብቅ ይላል። ከምሽጉ ግንብ ውስጥ እሳት ይወረውራል። በሹዳ ዙሪያ የእሳት ክብ ያደርጋል። ከሰዎቹ መካከል እያንዳንዳቸው አንድ ራስ ይይዛል። ባሊ በሹዳ ላይ ጥቃት ይሰነዝራል። እርስ በርስም ይደባደባሉ። በመካከላቸው ያለ ግጭት ይረዝማል። ባሊ ሶናን መፍታት ይችላል። በመጨረሻም ባሊ በሹዳ አፍ ውስጥ ያለውን የወርቅ ጥርስ ይወስዳል። በወይኒ ቤቱ በር ላይ ያለውንም የሻምሺራን ስም ይጽፋሉ። ሶናንም ይዘውት ይሄዳሉ። ሹዳ ይናደዳል። ሄዶም የካሜሩን ጎሳዎችን ይገላል። አንድ እንግሊዛዊ መኮንን መጥቶ ይህ የምታደርገው ምንድነው ይለዋል። ረዳቱ ሹዳን ትከሻውን ይዞ ያረጋጋዋል። ይህ መኮንን አዲሱን ሻምሺራ ለመያዝ የመጣው መሆኑን ያስረዳዋል። አብሮ ይቀመጣሉ። እንግሊዛዊ መኮንንም ከሰዎቹ መካከል 65 ሰዎች ቆስሏል፣ ከእነርሱ መካከል ግን አንዱም እንኳን አልተቧጨረም ይለዋል። ሹዳም የህንድን ቆሻሻ ማጥራት የምትችለው የህንድ እጅ ብቻ ናት፣ እጅህ እንዳትቆሽሽ፣ አንተ ወደ ሀገር ተመለስ ይለዋል። እርሱም መልሶ የንግስቲቱ ዘውድ ህንድ ውስጥ ነው ያለው፣ እኛ ነን የምንጠብቃት። የህንድ ቆሻሻ በእርግጥ እጅን ያቆሽሻል፣ ነገር ግን የህንድ እጅ የእንግሊዝ መዶሻ ያስፈልጋታል ይለዋል። ትቶትም ይሄዳል። ወደ ሶናም እንሄዳለን። እሷ በባሊ ላይ ተናዳለች። አንተ አሁን ልታድነኝ የመጣው ምን አድርገህ ነው? ሹዳ እኔ እንደምረዳህ አረጋግጧል ትለዋለች። እርሱም መልሶ ታገቢኛለሽ ይላታል። ሶና ትስማማለች። በእርግጥም ይጋባሉ። ነጋዴው መጥቶም አንድ እንግሊዛዊ መኮንን ሻምሺራን ለመያዝ እየመጣ መሆኑንና በትግል ውድድር ላይ የክብር እንግዳ እንደሚሆን ይነግራቸዋል። ቢኢርም እዚያ ሄደን እናገኘዋለን ይለዋል። እርሱም አንተ እብድ ነገር ነህ እንዴ? ልትሞት ትፈልጋለህ ይሉታል። እሱም አይዟችሁ፣ ምንም አታስቡ፣ መርማሪ ሹዳን ስላዋረደው ብቻ እኔ አመሰግነዋለሁ አሏቸው። በእርግጥም እዚያ ይሄዳሉ። እንግሊዛዊ መኮንን ራሱ ወርዶ ለመጫወት ይወስናል። እሱን የሚገጥመው ሰው እንዲወርድም ይጠይቃሉ። ነገር ግን ሁሉም ሰው በፍርሃት ይርገበገባል። ባሊ ግን ከመካከላቸው ተነስቶ ፈተናውን ይቀበላል። ወደ ውድድሩም ይወርዳሉ። እንግሊዛዊ መኮንንም በመጨረሻ አንበሳው ብቅ አለ ይለዋል። ባሊም ብዙ አንበሶችን ታገኛለህ፣ ነገር ግን ሁሉም በየተራው ነው ይለዋል። ውድድሩ ይጀምራል። መኮንኑም አንበሶች ለማጥቃት የተለየ ጊዜ አይጠብቁም
ይለዋል። ባሊም መልሶ ከ25 ዓመታት በፊት በማንኛውም ጊዜ የሚያጠቃ አንድ አንበሳ ነበር፣ ነገር ግን ተገደለ ይለዋል። እርስ በርስም ክፉኛ ይደባደባሉ። በግጭቱ መካከል ባሊ እንዲህ ይለዋል፣ ሻምሺራን በህይወት ወይም በሞት ለመያዝ እንደመጣ ሰምቻለሁ። ለመሆኑ የእርሱንና የጎሳውን ታሪክ ምን እንደሆነ ማወቅ ነበረብህ። የሻምሺራ ህልም ጎሳውን ነፃ ማውጣት ነበር። እኔ ደግሞ ይህንን ህልም ማሳካት አለብኝ። መኮንኑ ከፊቱ ያለው ሰው ሻምሺራ መሆኑን ይረዳል። እጅህን ስጥና በሰላም በህይወት ትኖራለህ ይለዋል። ባሊ ውድድሩን ሊያሸንፍ ጥቂት ቀርቶት ነበር። ነገር ግን ለክብር ሲል ራሱን እያሸነፈ ይተዋል። አንዲት ወረቀትም ጥሎለት ይሄዳል። እንግሊዛዊ መኮንን ሄዶ በሻምሺራና በእንግሊዞች መካከል የነበረውን ስምምነት ያነባል። ከሰዎቹ አንዱም ለመሆኑ የእንግሊዝ መንግስት እነሱን ነፃ ለማውጣት የተሰረቀ ወርቅ ይቀበላል እንዴ ይለዋል። እርሱም መልሶ የሻምሺራ እቅድ የተመሰረተው በኤምፓየሩ ስግብግብነትና ብልሹነት ላይ ነው ይለዋል። በዚህ ጊዜ ሹዳም ወደ እርሱ ይገባል። የመኮንኑ ደስታም ያበላሽበታል። መኮንኑ ባሊ የተወለትን ወረቀት አስታውሶ ያነባዋል። በውስጡም እንዲህ ተጽፏል፣ እኛን ለመቀበል ተዘጋጁ፣ የነፃነታችን ዋጋ መሰብሰብ ጀምረናል፣ ሰርግ ላይ እንገናኝ፣ ሰላም አለው። መኮንኑ ሻምሺራ ወደ ሹዳ ሰርግ እንደሚመጣ ይረዳል። ሹዳም ቢመጣስ ምን አለበት ይምጣ እንጂ ይላል። በራሱም በጣም ይተማመናል። በእርግጥም ሰርጉ ይጀምራል። ባሊ ሰዎቹን ይዞ ይሄዳል። ነገር ግን መላው የእንግሊዝ ሰራዊት እየጠበቀው እንደሆነ ያስተውላል። ሰዎቹ ሊከላከሉት ይሞክራሉ። እርሱ ግን በዚህማ ከተሳካልን ይህ የመጨረሻው ስርቆታችን ይሆናል ይላቸዋል። ባሊ በሹዳ ፊት ከመሬት ስር ብቅ ይላል። ሶናም በቁጥር ስር ታውለዋለች። የቀረው የወንበዴ ቡድን ያለውን ወርቅ ሁሉ ይሰበስባል። አንድ እንግሊዛዊ ወታደር ሹዳን ማዳን ይጀምራል። ሹዳም በባሊ ላይ ተኩስ ይከፍታል። ነገር ግን ባሊ ጥይቶቹን ማምለጥ ይችላል። እንግሊዛዊውን መኮንን በቁጥጥር ስር አውለው ከቦታው ያመልጣሉ። በእቅዱ መሳካት በጣም ይደሰታሉ። ነገር ግን ሹዳ ጠመንጃ አንስቶ ይተኩሱባቸዋል። ከመካከላቸውም አንዱ ተመቶ ይሞታል። ከቀበሩት በኋላ ለመለያየት ይወስናሉ። በእርግጥም እያንዳንዱ በተለያየ ቦታ መስራት ይጀምራል። በሌላ በኩል ሹዳ እያደናቸው ነው። የካዛ ጌቶች ወደ እንግሊዛዊ መኮንን ይሄዳሉ። ሻምሺራን መቼ ነው የምትይዘው? የደዋሊ በዓል ቀርቧል። በእርግጠኝነት ለመስረቅ ወደ የትኛው ፌስቲቫል ይገባል ይሉታል። እርሱም እኔ በእናንተ እርዳታ ካልሆነ በቀር ሊይዘው አልችልም። በአጠገቡ እንግዳ ሰው እንዳለ የተሰማው ሰው ካለ ያሳውቀን ይላቸዋል። በእርግጥም ከሻምሺራ ወገን የሆኑትና አጠገባቸው የሚሰሩትን ሰዎች ሁሉ አሳልፈው ይሰጣሉ። አብዛኞቹንም ያጠፏቸዋል። የተረፉት ግን ከባሊ ጋር ይሰበሰባሉ። አንዱ ተዋጊ በረሃው ላይ በረጅሙ ተቀምጦ ተስፋ ይቆርጣል። እነሱ ከኛ በላይ ጠንካራ ስለሆኑ ልናሸንፋቸው አንችልም ይላል። ባሊ ግን እስከ መጨረሻው ትንፋሻችን ድረስ እንዋጋለን፣ የምንዋጋውም ክብራችንና ነፃነታችንን ለመመለስ ነው ይለዋል። እርሱ ግን መልሶ እንዲያ ከሆነማ ሁላችንም አንድ ባንድ እንሞታለን ይላል። ወደ ሰማይም ጥይት ይተኩሳል። ይህ ሰው አሳልፎ እንደሰጣቸው እንረዳለን። ሹዳ ከእንግሊዝ ሰራዊት ጋር ጥቃት ይሰነዝርባቸዋል። አብዛኞቹንም ይገሏቸዋል። ባሊና ጥቂት የተረፉት ግን ያመልጣሉ። ወርቁ ያለበትን ቦታ አውቀው ይወስዱታል። ሶናም ወልዳ ነበር። ሹዳ ህፃኑን ሊገለው ሲል እንግሊዛዊ መኮንን ይከለክለዋል። ባሊ ተደብቆ የሚሆነውን ሁሉ በአይኑ ይመለከታል። አጎቱ ግን እስከ ኖርክ ድረስ ሚስትና ልጅ በሰላም ይኖራሉ፣ ምንም አይሆኑም ይለዋል። በዚህ ጊዜ ነጋዴው ወደ ምሽጉ ይሄዳል። ለባሊ እናትም የሆነውን ሁሉ ይነግራታል። ሹዳ የሞቱትን ሰዎች አስክሬን በካዛ ህዝብ ፊት ያመጣዋል። እነርሱም በመሞታቸው ይደሰታሉ። ባሊ ግን ባለቤቴና ልጄ በጠላት እጅ ናቸው፣ እነርሱና ምሽጉ ውስጥ የታሰሩት ህዝቦች ነፃ ለማውጣት አንድ ነገር ማድረግ አለብኝ። በእርግጥም ባሊ የእንግሊዝ ወታደሮችና የንግስቲቱ ዘውድ ወዳለበት ባቡር ያመራል። ዘውድ ያለበትን ጋሪ ከቀረው ባቡር ይነጥለዋል። ወርዶም ያሉትን ወታደሮች አንድ ባንድ ይደበድባቸዋል፣ ሁሉንም እስኪያጠፋቸው ድረስ ማለት ነው። ዘውዱንም ይዞ ይሄዳል። ወሬው በዜናዎች ላይ ይሰራጫል። ትልቅም ሁከት ይፈጠራል። ለእንግሊዛዊ መኮንን ዘውዱን ከሻምሺራ ራስ ላይ ይዞ እንዲመጣ ስልክ ይደውልለታል። ሹዳም ወደ እርሱ ገብቶ አታስብ፣ እኔ ካንተ ጋር ነኝ ይለዋል። እነርሱ እየተነጋገሩ ሳለ ከውጭ ድምጽ ይሰማሉ። ምን እንደሆነም ለማየት ሲወጡ ከሻምሺራ የተላከ መልእክት ያገኛሉ። ለመኮንኑም በ48 ሰዓት ውስጥ ምሽግ ውስጥ አገኘሃለሁ ይለዋል። ሄደው የምሽጉን በሮች ይዘጋሉ። በካሜሩን ጎሳዎች ላይም በጭካኔ ይጨክኑባቸዋል። በሁሉም ሰዎቻቸውና መሳሪያዎቻቸውም ያዘጋጃሉ። ባሊ ልክ እንዳንበሳ ወደ እነርሱ ይገባል። አንድ ህንዳዊ ወታደር
መሳሪያውን ወደ እንግሊዛዊ መኮንን ሲያነጣጥር ያያል። ጥይትም ይተኩስበታል። መኮንኑም ይወድቃል። የቀሩት የእንግሊዝ ወታደሮችም ሁሉ ይሞታሉ። ምክንያቱም ሹዳ አሳልፎ ሰጥቷቸው ነበር። ሹዳ በቆሰለው መኮንን ፊት ቆሞ ይህ ዜና በቅርቡ ይሰራጫል፣ እርሱም እንግሊዛዊ መኮንን በሻምሽራ እጅ ተገደለ፣ ሻምሽራም በሹዳ እጅ ሞተ የሚል ነው ይለዋል። ባሊም በቁጥጥር ስር ያውሉታል። ዘውዱንም ከእጁ ይወስዱታል። በዚህ ጊዜ የባሊ ጎሳዎች ይመለከቱታል። በህይወት በመኖሩም ይደሰታሉ። ሹዳ በባሊ ላይ ከባድ ምት ይመታል። ክፉኛም ይደበድበዋል። በጅልነትም ያሰቃየዋል። ከምንም በላይም ያደቀዋል። ጀርባው ላይ እንጨት ይተክልበታል። ባሊም በመጨረሻ ራሱን ይስታል። አንድ ቁራ መጥቶም በባሊ ላይ ይቆማል። በጣም ብዙ ቁራዎች እስኪመጡ ድረስም ይጮሃል። በእነርሱ ዘንድ ቁራ እንኳ በውሸት የተካነ ነበር። ቁራዎቹ በወታደሮቹ ላይ ጥቃት ይሰነዝራሉ። በዚህ ጊዜ የምሽጉ በር ይሰባበራል። የካሜሩን ጎሳዎችም ይወጣሉ። ባሊም ይነቃል። ጦርነቱም በደንብ ይጀመራል። በወታደሮቹ ላይ ጥቃት ሰንዝረው አንድ በአንድ ያጠፏቸዋል። ባሊ ሹዳን ይዘውና ያደቀዋል። የድሮውንና የአሁኑን ሂሳብ ያወራርዳል። ክፉኛ ይመታዋል። ቀደም ሲል በእርሱ ላይ እንደተደረገው ሁሉ ልብሱን ይገፈዋል። በእርሱ ላይ ይጨክንበታል። በመጨረሻም አባቱን እንደሰቀለው አድርጎ ይሰቅለዋል። አባቴ በሞተበት ተመሳሳይ መንገድ ገለሃለሁ፣ ለዚህም ልታመሰግነኝ ይገባል ይለዋል። ባሊ ድንጋዩን አንስቶ ለእናትየው ይሰጣታል። እሷም ተወረውርበታለች። የእግዚአብሔር ስራ ሆኖ ልክ ሻምሽራ በተመታበት ተመሳሳይ ቦታ ላይ ያርፋል። ከዚያ በኋላ የቀረው ጎሳ እስኪሞት ድረስ በድንጋይ ይወግሩታል። ባሊ ጎሳውን ሁሉ ይዞ ይሄዳል። እንግሊዛዊ መኮንን መጥቶ አንዲት ወረቀት ያገኛል። በላዩም ላይ እንዲህ ተጽፏል። ከነጻነታችን ይልቅ በጣም አስፈላጊና ውድ የሆነ ነገር ትቼልሃለሁ፣ እርሱም ክብራችሁ የሆነው ዘውዱ ነው ይላል። እነሆ የታላቁ ሻምሽራ ታሪክ በዚህ ያበቃል። እኔን ለመደገፍ ከፈለጋችሁ የላይክ ምልክቷን ተጫኑ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ አድርጉ። በሌላ አሪፍ ፊልም እስከምንገናኝ ሰላም ቆዩን።